ወንድ ልጅ የተመታ ነው ስል ዝም ብዬ አይደለም ሰፈራችን ላይ የሆነ ፌመስ ጸጉር ቆራጭ አለ እና በጣም ወረፋ ስለሚበዛ ማለት ነው ስራ ቢዚ ነው ሰውዬው እና አንድ ቀን እንደተለመደው ስራውን እየሰራ ያለ የሆነ ሰውዬ መጣና አባ ይሄን ጸጉር ቆርጠ እስኪጨርስ ስንት ሰዓት ይፈጅባል ስል ያው 2 ሰዓት ይፈጅብኛል ስል ሰውዬው ሄደ ከዛ እሺ አለ በሁለተኛውም ቀን መጣ አባ ይሄን ጸጉር ቆርጠ እስኪጨርስ ድረስ ስንት ሰዓት ይፈጅባል ምናልባት 1 ሰዓት ተኩል እሺ አለና ሰውዬው ሄደ በሶስተኛውም ቀን መጣ አባ ይሄን ጸጉር ቆርጠ እስኪጨርስ ድረስ ስንት ሰዓት ይፈጅባል ስለው 3 ሰዓት ይፈጅብኛል ስለው እሺ አለና ሄደ ከዛ ሰውዬው ጭንቅላቱ ላይ ብልጭ አለበት ስማ አለሙ አበት ሰውዬው ሁሉ ጊዜ እየመጣ ሰዓት እየጠየቀኝ ሄዳል ወደት እንደመሄድ ተከታተለው ስል እሺ ያና ሰውዬው ሄደ ሊከታተለው ተከታትሎት መጣና ቁጭ ብሎ ከት ብሎ አይስቅም አንተ ጃዝባ ምን አባ ያስቃል ምንድነው የት ነው መሄደው ሰውዬው ሲል ያንተ ቤት ነው መሄድ ባለቤት ካላለ አረ ወንዶች እንደዚህ ምስጦናቸዋል ቢራ ቢራ ታምራለች ሁሌ ሳያት ትገርመኛለች ቢራ ቢራ ሃሎ ማይ ዳርሊንግ ሃሎ ማይ ላቨር ሃሎ ማይ ስዊታር ሲለኝ ከረመና ዝርግፍ አድርጎኝ ምንም አልገባም ያለኝ የዚህ ሀገር ፖለቲካማ ያንተ ጉዳይ ነው ቆይ አንተ ፍቅር ነህ መብረቅ ነው የመታ ብልት ላይ ሃይላንድ ሲንጠለጠል ያለውን ስሜት ታውቀዋል እሱ ቅልንጣል ታሰረበት ነው ያውቀዋል እሺ ቆይ ፌደራል አሯሩጡ አናት ያለውን ስሜት ታውቁታላችሁ ቆይ ልጅ ፍቅር ያዘው ከገዢው ፓርቲ ነው እንዴ ይሄ ስሜት ካላወቃችሁት እኔ ፍቅር አይገባችሁማ አረ ምንድነው የምንጠብቀው ሰው ተባብረን ነው የምንጠብቀው ወይ ብሩ እነሱ አሳበጡት እኮ ማንንም ማለት ነው ቻት ሞዳልሽ ሰላም ነሽ አንተ እንዴት ነው የምታወራው እናት እቺና ምድረ ነህ ወየው ብሻ አቶ መሰረት ማን ነው አቶ መሰረት ሰላም ነህ ደህና ነህ አሁን ተረዳው ስሜቱን እንኳን ሃይላንድ አይደለም ሌላም ብትጠለጠልበት ያምርበታል አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት እኔነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምን ተሰጠኝ ስጪኝ እንጂ አንጀቴን በላሽ ስጠኝ እንጂ አንጀቴን በላው አንጀቴን አላህ